ባለፈው ቪዲዮ ላይ አብዛኞቻችሁ የአፍተር ሞሽን ቱቶሪያል ስራልኝ ብላችሁኝ ነበር እና አፍተር ሞሽን ላይ ኤዲት ስታደርጉ የሚጠቅሟችሁን አራት ኢፌክቶች አሳያችኋለሁ። ለማታቆኝ ምንተስኖ ግርማ ባላለው ቪዲዮ ኤዲተር ነኝ። በዚህ ዩቲዩብ ቻናል ከቢግነር ወደ ፕሮፌሽናል ቪዲዮ ኤዲተርነት የምትቀየሩበት ዩቲዩብ ቻናል ነው። ይሄን ቪዲዮ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ እንዳረሱ። ይመቻችሁ። ወደ ቪዲዮ እንግዲህ አራቱንም ኢፌክቶች ለማየት ወይም ደግሞ የማሳያችሁ አራቱንም ኢፌክቶች በዚህ ባላይት ሞሽን ነው። ባላይት ሞሽን ሎጎ ነው። እንግዲህ ኢፌክቶቹን ለማግኘት የመጀመሪያው ኢፌክት የምናየው እንግዲህ ብሬክ ኢፌክት ነው። ብሬክ ኢፌክትን ለማየት ደግሞ ቀጥታ ክሊክ አድርገን አድ ኢፌክት ከዛ በኋላ እንነካለን። ያው ብሬክ ኢፌክት እዚህ ጋር ታገኙታላችሁ። ከፈለጋችሁ ሰርች ማድረግም ትችላላችሁ። እዚህ ጋር ብሬክ ኢፌክት ስንነኩት እንግዲህ እንደዚህ አይነት ኢንተርፌስ ያመጣላችኋል። እናንተ እንግዲህ እዚህ ጋር ወደ ብላችሁ እቺን ነገር ወደ ኋላ መመለስ ነው። ከዛ እንደዚህ ወደ ኋላ በመመለሱበት ሰዓት ይገጥማል ማለት ነው። ከዛን ይገጥምና አንዴ እቺ እዚህ ጋር ከለር አለ። ከለሩን አንዴ እዚህ ጋር ተነኩታላችሁ። ከዛን እዚህ ጋር ግሪን ባክግራውንድ እናደርገዋለን። ከዛን እዚህ ጋር መጣና አንዴን ክሊክ አድርገን ኪፍሬም አድ እናደርጋለን። ኪፍሬም አድ እናደርግና ትንሽ ወደፊት እንወስደዋለን። ከዛን ይሄንን ወደፊት እንዲህ ስንወስደው እንደምትመለከቱ ብሬክ ያደርገዋል ማለት ነው። ከዛም ብሬክ ካደረገው በኋላ እንዴት ነው ይሄንን ግሪን ባክግራውንዱን የምናጠፋው? ግሪን ባክግራውንዱን ለማጥፋት ደግሞ እዚህ ጋር ወደ ታች እንወርዳለን። እዚህ ጋር እንገባለን። ይኸውላችሁ እዚህ ጋር ከለር ኬ የሚለው አለ። እሱ አንዴ ትነኩትና እዚህ ጋር ግሪን ስክሪን የሚለውን አንዴ ትጫኑታላችሁ ማለት ነው። ከዛ እንደዚህ እንደምትመለከቱት እዚህ ጋር ብሬክ ያደርግልናል ማለት ነው። ሶ ወደ ሁለተኛው ኢፌክት እንለፍ። ሁለተኛው ኢፌክት ደግሞ ዲፕ ግሉ ይባላል። ግሉ ማለት ኢፌክታችሁ ላይ አንጸባራቂ ወይም ደግሞ ጎላ ብሎ ደመቅ ብሎ እንዲታይ ማለት ነው። ስለዚህ ዲፕ ግሉን አንዴ ክሊክ ታደርጉታላችሁ። እንደምትመለከቱት እንደዚህ ያመጣላችኋል። እናንተ እንግዲህ እዚህ ጋር ትጨምሩለታላችሁ። እዚህ ጋር እየጨመራችሁለት ከዚህ የሚያስተካክላችሁ ልክ እንደዚህ ግሉ ኢፌክት ወይም ደግሞ እንዲያንጸባርቅ ማድረግ ትችላላችሁ ማለት ነው። ሶ እንደዚህ አይነት ግሉ ኢፌክቶች አሉ ማለት ነው። ግሉ ኢፌክቱን ሲጨምሩበት ከዚህኛው አሁን ለምሳሌ ኖርማሉን ይዩት፣ ከዛ ደግሞ ግሉ ኢፌክት ሲኖረው ይዩት ማለት ነው። ከዛን ግሉ ኢፌክት ያው እንደዚህ ነው ማለት ነው። ግሉ ኢፌክቱን ሲጨምሩበት የበለጠ ያንጸባርቃል። ወደ ሶስተኛው ስንገባ ደግሞ ሶሊድ ከለር ይባላል። ሶሊድ ከለር ማለት ከዚህ በፊት ያለው አፍተር ኢፌክት ላይ ነው። አሁን ግን በአፍተር ሞሽን ላይ መጥቷል። ምክንያቱም አፍተር ኢፌክት ላይ ነበረ የፈለጋችሁትን ነገሮች ወደ ከለር መቀየር ትችላላችሁ። እንደዚህ አይነት ከለር ማለት ነው። ግን አሁን ላይ ደግሞ ወደ ምን መጥቷል? ወደ አፍተር ኢፌክት መጥቷል። ወደ አፍተር ሞሽን መጥቷል ማለት ድሮ አፍተር ኢፌክት ላይ ነበር እንደዚህ አይነት ነገሮችን መስራት የምንችለው። የምፈልጉትን እዚህ ጋር ከለሮች የተቹ ከሆነ ይኸው እዚህ ጋር አሁን ለምሳሌ ቀዩን ካልፈለግኩ አሁን እዚህ ጋር እንደዚህ ቀዩን ካልፈለገን እዚህ ጋር ችነፍተን እንደፈለግን አድርገን ከለሩን መቀየር እንችላለን ማለት ሶ ይሄን ነገር አብዛኛውን ጊዜ ለምን እንጠቀመዋለን መሰላችሁ? ቆይ ላሳያችሁ። እዚህ ጋር ይሄንን ነገር የምንጠቀመው ለባክግራውንዳችንን አብዛኛውን ጊዜ እንደዚህ አይነት ባክግራውንድ አለ። ለምሳሌ አሁን እዚህ ጋር ወረድ ትሉና ሰማያዊውን የምትፈልጉትን ከለር እንደዚህ ቀይራችሁ ማለት ነው እንደምትፈልጉት አድርጋችሁ እንደምትፈልጉት እያደረጋችሁ መስራት ትችላላችሁ። እኔ አሁን እዚህ ጋር እንደሚመችኝ አድርጌ እሰራለሁ። ልክ እንደዚህ ማለት ነው። እናንተ እንደተመቻችሁ አድርጋችሁ እዚህ ጋር መስራት ትችላላችሁ። ከዛን እዚህ ጋር ያሉትን ነገሮች በመጨማመር በመቀናነስ ላይቶቹን በማስተካከል ብቻ እናንተ በተመቻችሁ ዘር ያው መስራት ትችላላችሁ። ይሄ ለአብዛኛው ጊዜ የምንጠቀመው ለባክግራውንድ ነው። ባክግራውንድ ላይ አብዛኛው ጊዜ እንጠቀመዋለን ማለት ነው። ወደ አራተኛውና ወሳኙ ስንገባ ደግሞ ሶሊድ ከለር ይባላል። ሶሊድ ከለር ማለት በሌሎቹ አፍተር ኢፌክት ላይ ምናምን ነገር ስትሄዱ አፍተር ኢፌክት ላይ የምትፈልጉትን ኢሜጅ እንደዚህ አምጥታችሁለት ከለሩን መቀየር ትችላላችሁ። እዚህም ላይ ታዲያ አላይት ሞሽን ላይ ከዚህ በፊት የለም ነበር። አሁን ደግሞ አፍተር ሞሽን ላይ አለ ማለት ነው። ስለዚህ እንደፈለጋችሁ አድርጋችሁ እዚህ ጋር ከፈለጋችሁ አረንጓዴ ከፈለጋችሁ ከዛን እዚህ ጋር መጣችሁ እናንተ የተመቻችሁ እንደዚህ አድርጋችሁ ማድረግ ትችላላችሁ። አይታችሁታል። ከለሩን እንደፈለጋችሁ ታስተካክሉታላችሁ ማለት ነው። ሶ እነዚህን አራት ኢፌክቶች በመጠቀም አሪፍ የሆነ ኤዲት መስራት ትችላላችሁ። ለዛሬ የነበረን ቪዲዮ ይህንን ይመስላል ታዲያ እና በሌላ ቪዲዮ እስክንገናኝ ድረስ በሰላም ቆይልኝ ፋሚሊ እና ቪዲዮ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ።